ከእንቅልፋችሁ ስትነቁ የመጀመሪያ ስራ መሆን ያለበት ምንድነው? ቀኑን ባርኩት፣ አማትቡ። ምንም ስታደርጉ አማትቡ። ምእመናን ከቤት ስትወጡ አማትቡ፣ ወደ ቤት ስትገቡ አማትቡ። አሁን ቀረ እንጂ ትናንትና እኮ እናት አባቶቻችን ዱቄት እንኳን ሲያቦኩ ምንድነው ያደርጉት? እኛ ሲያልቅ ነው በስማ ምንለው አይደል? ወይ በስማ ቤት ገባ። መጀመሪያ ብታማትቡ እኮ በኋላ አታማትቡም ነበር። አማትበ ብትጀምረው በጣም ጥሩ ነው። ብዙ ስራ ይሰምራል። በምንም አይነቱ እነ ቅዱስ ጊዮርጊስ እኮ አሳይተውናል። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበበት መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመን ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ምን ስላደረገበት ነው? ስላማተበበት። በኋላ አስማቱ ያለው እጁ ላይ ነው አሉ። ምኑ ያለው? ጠንቋይ ቤት የሚሄድ ሁሉ ነገር ጥንቆላ ነው የሚመስለው። እና አስማቱ ያለው እጁ ላይ ነው። እጁን እሰሩታል። ወደ ኋላ አሰሩት። ያንኑ መርዝ አመጡለት። ጊዮርጊስ ባገጩ አማተበና ጠጣው። አሁንም ፊቱ እንደ ፀሐይ አበራ ይላል። እንደዚህ ነው ኃይሉ የመስቀሉ። በእውነት የመስቀሉን ኃይል በሁላችን ያሳድርብን። ስለዚህ ነው ማማተብ የማትችሉበት ቦታ ላይ ከሆናችሁ፣ መቼስ በሰላም ሀገር የሆነ ቦታ ደግሞ አማትበህ ነው ሰው ማረበሽ ካልፈለግ በሐሳባችሁ የመስቀል ምልክት ስሩ። በሐሳባችሁ እሱ ራሱ ይሰራል። በዚህ መስቀል ጠላትን ድል ትነሳለህ እንደተባለ ቆስጠንጢኖስ የመስቀሉ ምልክት ኃይል አለው። ጌታ እንዴት ተሰቀለበት እንጂ ሌላው ምልክት ምን ያደርጋል የሚሉ ሰዎች አሉ። እንዴ ቀዳሜ ሰማን ነው ቅዱስ ጴጥሮስ እኮ በሮም አደባባይ ሊሰቅሉት ሲሉ እኔ የጌታዬ መስቀል ላይ ምን አልልም አለ፣ አልሰቀልም አለ። ክርስቶስ ከተሰቀለ መቆየቱን ጴጥሮስ አያውቅም እንዴ? ለሚያምን ሰው አሁንም ድረስ መስቀሉ ላይ ማን አለ? አልወረደም እኮ መስሏቸው ነው። መስቀል ሌላ ክርስቶስ ሌላ የተሰቀለው ሌላ ይሉናል። ከመስቀል መች ወረደ? በእኛ ሕሊና መስቀል ላይ ነው ክርስቶስ። አሁን በሐሳባችን አልተለየም። አዚም ያረገብን ስለሌለ እንደ ገላትያ ሰዎች የማታስተውሉ የገላትያ ሰዎች ሆይ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ የለምን አለ። ከተሰቀለ እኮ ቆይቷል፣ ግን ተስሏል በሕሊናችን። አሁንም መስቀል ላይ ሆኖ ነው የምናየው። አባቶቻችን በምንም አይነት ሁኔታ ያማትባሉ። ስትጨነቁ አማትቡ፣ ውሃ ስትጠጡ አማትቡበት፣ ምግብ ስትበሉ አማትቡ። በሁሉ ሁኔታ የመስቀሉን ምልክት ተሸክመን እንዞራለን ያለውን መፈጸም አለ። አንድ አባት ያደርጉትን ልንገራችሁ እናበቃለን። ከኔ ጋር ናችሁ? እዚሁ ሀገራችን ላይ በደርግ ጊዜ ነው አሉ እንደው እግዚአብሔር የለም ተብሎ ትንሽ ችግር ተፈጥሮ ነበር አሉ እና አንድ አባት እየሰበኩ ህዝቡን እያስተማሩ አስቸገሩ። እንዴት እግዚአብሔር የለም ይባላል? ይሄ ኮሚኒስት መንግስት እያሉ አንዲት ትንሽ ከተማ ላይ በጣም ሲያስቸግሩ አሰሯቸው፣ እስር ቤት አስገቧቸው። ይህን ቄስ ካላሰርነው የከተማ ሰላም አይሆንም፣ ህዝቡን ያሳድምብናል ብለው አሰሯቸው። አሁን ወታደሮች ተመደቡና እኚህን አባት ምግብ ሊበሉ ሲሉ መጸለያቸው አይቀርም። ልክ ሲጸልዩ ጠብቃቸው ለምን ጸለይክ ብለው ደብድቧቸዋል። ከዛኝን አባት ወታደሮች ትልልቅ ዱላ ይዘው ከበዋቸው ቆሙ። ምግብ አቀረቡላቸው እና ካማተቡ ምን ሊያደርጓቸው ነው? ሊደበድቧቸው። እኛ አባት ይገርማቸዋል፣ መብላት ፈልገዋል፣ ማማተብም አለባቸው፣ ግን መደብደብ አልፈለጉ። ያው መቼስ ሁሉም ሰው ለዱላ ዝግጁ ነው አይደለም። እና ዝም ብለው ቁጭ አሉ። ብላ እንጂ ይሏቸዋል። ምን ይዘው? በእጃቸው ዱላ ይዘው። እኛ አባ ምን አሉ? እኔ ከየት ልጀምር? ምኑን ልብላው? ከዚህ ልብላ፣ ከዚህ ልብላ፣ ከዚህ አሉ። ምን አደረጉ? አማተቡ ማለት ነው አባቶቻችን። በእውነት እንደ አስጨናቂ ሁኔታ ላይ ሆነው እንኳን የምን ምልክት እንደሚሰሩት የመስቀል ምልክት። መስቀሉን አሳይተው ብዙ መንገድ ያለፉ፣ መስቀሉን አሳይተው ከብዙ ጭንቅ የወጡ ሰዎች አሉ። ምክንያቱም መስቀሉና ክርስቶስ ተለያይተው ታይተውን አያውቁም። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የማን ኃይል ነው? የሰማነውን በልቡናችን ያሳድር።